ሰላም ነው ዲጂ? ወሳፕ ሚ አምዘ ቤስት ባርበር ኢን ዚስ ቅያስ አምዘ ምን ነበር? አምዘ ላስት ስታይል ኢዝ ፌድ አፕ ፌድ ዳውን ባላቶኒ ሹሩባ በጣም ብዙ አይነት አምፖሎ እና ዘ ላስት ታይም ኢዝ ስፒድ ጋርድ ኢዝ በጣም ኮንትር ሆነ እና ፕሊዝ ዘ ላስት ፕሊዝ አይ ሄድ ከት ዩ ፕሊዝ ዲዲጂ አይ ሄድ ከት ዩ ፕሊዝ አምዘ ቤስት ባርበር ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ። ቤቲጂ ልጄ ወይ አባይ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም ነግሬሃለሁ። ሄጃለሁ በቃ ወይ ቤቢ መጣልኝ። አባቴ ሄደ? አዎ እሺ ግን ለአባት እንዳትናገር እሺ። ሰዎች መጥቻለሁ። ሰዎች ምን ነበር ያሰባችሁት? ለምን ውስጣችሁ ይቆሽሻል? ለምን ስብዕናችሁን ታጣላችሁ? አንጎላችሁን ታጠቡት። አየለ አጃት አዳማን አው ሰላም ፋሚሊ፣ እንግዲህ የወንድማችን ታሙ የገቢ ማሰባሰቢያ እየደረገ ነው። 1 ሚሊዮን ገባ። አላሁ አክበር። ምን ጀመረ? ጀምሯል። አንድ ቪዲዮ አይተን እንምጣ። ምንድነው ልጅ ደው የሰራውን ቪዲዮ በ24 ሰዓት ውስጥ አውርደ የይቅርታ ቪዲዮ ሰርተ የማትፖስት ከሆነ ማለት ነው እመነኝ ልጅ ደው በቃ ቲክቶክ ላይ ድጋሚ አንተን አናየህ። ህግጋ ምናምን ከማለት በፊት ማለት ነው መላጣ አንጸባርቆባቸው አይናቸውን ያጡ ብዙ ንጹሃን ዜጎች እንዳሉ አስታውስ። እኔም አንተን ይቅርታ የምጠይቅ በአካል መጥቼ ስለሆነ መላጣ አንጸባርቆባቸው አይናቸውን ካጡ ዜጎች እንዳልሆን መላጣን በእናት ሮያል ሮዝሜሪ ተጠቅም ለመላጣን አሳድግ። ብዙዎች ይህን ተጠቅመው ከዚህ ወደዚህ ተቀይረዋል። አንተም መቀየር አይከብድም ብዬ አስባለሁ። የት ላገኘው የምትለኝ ከሆነ ደግሞ የቲክቶክ አካውንታቸውና ስልክ ቁጥራቸውን ኮሜንት ላይ አስቀምጬላለሁ። ተጠቀምና ያኔ እናወራለን። 1 ሚሊዮን ታብታብ ነው። ሰላም እንዴት ናችሁ? ይሄን ቪዲዮ ለመስራት የተገደድኩበት ምክንያት በውስጥ ንፍጣም የሚል ጽሁፍ እየተላከልኝ ስለሆነ ነውና ከዳኒ ጋር ሪሌሽንሺፕ ውስጥ በነበረን ሰዓት በጣም ይወደኝ ነበር፣ ይንከባከበኝ ነበር፣ ፍቅር ይሰጠኝ ነበር። በቃ ማይሰጠኝ ነገር አልነበረ በአጠቃላይ እና የሆነ ቀን ነውና ጸጉሬ አጭር ነበረ፣ ወደ ኋላ አስይዤው ነበርና እንደዚህ ስስቅ ተፈታ ሙሉ ማለት ነው። አት ዘ ሴም ታይም ስስቅ ደግሞ እንደዚህ ንፍጤ ውጥት ግብት አለ ስስቅ ማለት ነው። ከዛ በኋላ ነው ዳኒ ንፍጣም ብሎ እየሰደበ ሞራሌን እንትን አለብኝ ነካብኝና እንዴ ደግሞ ተናድጄ እንዴ ካንተ ቁመት እኮ የኔ ንፍጥ ይረዝማል አልኩት። ከዛ በኋላ ነው ተናዶ ወጥቶ ክለብ ከብዙ ሴቶች ጋር እሽታ ያረገብኝ። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነግቢ እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቁጭ በይ፣ እለፊ፣ ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁ እና ያው ኦልሬዲ ታውቃታላችሁ። እና የተዋወቃችሁ የተዋወቅ ነው መቼ መሰለ? አንቺ ትገለጪው ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው እግዚአብሔር ችግር የለም ንገሪ። አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን። አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ምንድን ነው ያደረኩት? ጋይስ ሰብስክራይብ እያደረጋችሁ። አረ ነገር እየባሰብኝ ነው።